ፉፉዬና ሶፊ ነገሩ እንዴት ነው? አለ። አስረዱኝ እስቲ ነገሩ እንዴት ነው? ቶፊቅ ወዴት ገብቶ ነው? ፉፉዬና ሶፊ እንዴት ነው ቆይታቸው? አሁንም አንድ ላይ ናቸው እንዴ? ውድ ቤተሰቦቼ እኔ ለነገሩ ጠፋ ብያለሁኝ ከሚዲያ ላይ እና ለዛ ይሆናል። እስቲ አዲስ ነገር ካለ አስረዱኝ ማለት ነው የገባችሁ እና እንዴት ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ ወይ ቤተሰቦቼ? በያላችሁበት የዓለም ዳርቻ ሰላማችሁ ዝዝት ይበልልኝ። እሙ እስማኤል እንግዲህ ምን አይተሽ ነው እንደዛ ያልሽው እንዳትሉኝ፣ ዛሬ ያየሁትን እኮ ነው እኔ ገርሞኝ እና እስቲ ለውድ ቤተሰቦቼ ልጠይቃቸው ብዬ ነው የመጣሁት። ፉፉዬና ሶፊ ምንድነው ነገሩ? ተጣመሩ እንዴ? ቶፋስ ምን ደረሰ? እንግዲህ ቶፋን ነው ብዬ ቤት አየሁት። ፉፉና ሶፊ ደግሞ አንድ ላይ ሆነው አየናቸው። እንግዲህ ይሄ ነገር ወዴት እያመራ ነው? ሌላው ነገር ምን መሰላችሁ? እንዴት የሰው ልጅ በዚህ ልክ በአንድ ጊዜ ዞር ብሎ ወደ አንዱ መሆን ይችላል ነው እኔ የሚገርመኝ ነገር። ወይስ ድራማ ነው? ወይስ ለምን እኛን በቃ የምትሸውዱበት ነገር ነው ማለት ነው የምትፈልጉት? እና በዚህ አጋጣሚ ውድ ቤተሰቦቼ ለድምጽ ጥራቱ በጣም ይቅርታ ጠይቃለሁኝ። ያለውበት ቦታ ትንሽ ጫጫታ ስላለ ነው እና ይቅርታ ጠይቃለሁኝ። እና ውድ ቤተሰቦቼ እኔ የተረዳሁት በአሁን ጊዜ ማለት ነው በቃ እዚህ ሚዲያ ላይ ሲመጡ ጥንድ ካልተሆነ የተሰራው ነገር ማይታይበት ምንድነው የማይባልበት ጊዜ ላይ ደረስንና ሰው እርስ በርሱ ጥንድ እየሆነ መምጣት ጀምሯል። እና እንዴት ነው ነገሩ እንዴት ነው አለ ሰውየውና እስቲ አስረዱኝ ልላችሁ ፈልጌ ነው። ሌላው ደግሞ ማርክዬ እንግዲህ ምን እንደተሰማው ባላ ይቅርታ ውድ ቤተሰቦች እንግዲህ ከስተመር መጥቶብኝ ነው ማለት ነው። እና ማርክ ምን እንደገጠመው ባላቅም ሰሞኑ እንግዲህ ብቸኝነት እንደተሰማው ምናምን እየተናገረ ነው። ፈጣሪ አንዱን ሲወስድ አንዱን የሚወስደው የተሻለ ሊሰጥ ነው ምናምን እያለ ነበርና እኔ ሰሞኑን ያልገባኝ ነገር የማርክዬ ቆንጆ ልደቷን ስታከብር እንዴት አብረው አልታዩም? ከሷ ጋራ ችግር አለ እንዴ ብዬ ጥያቄ ሆኖብኛል ማለት ነው። እሱም እንደዛ እንትን ሲል እና ማርክዬ ባለበት ፈጣሪ ይጠብቅህ፣ ምንም ነገር ክፉ ነገር አይንካ። ትክክል ነህ። ደግሞ ፈጣሪ አንድን ነገር ሲወስድ የተሻለን ነገር ሊሰጥ ነውና ምንም እንዳይከፋ ነው ምለው እኔ በበኩሌ ማለት ነው። እና ማርክዬ ባለበት ፈጣሪ ጠብቅህ። በጣም ሞድ ልጅ ነህ፣ ጠንካራ ነህ፣ በርታ ነው ምለው። ምንም አይነት መጥፎ ነገር ቢኖር በሶብር በትዕግስት የማይታለፍ ነገር የለም። ሄሉዬም እንግዲህ ደስ በሚል መልኩ ዛሬ እንግዲህ ማታ ላይ አዲስ ነገር እንዳለ ነግረውናል ማለት ነው። በአዲሱ ቤታችን እንገናኝ ብለዋል ማለት ነው። አብረን መኖር ጀምረናልና እንገናኝ በአዲሱ ቤታችን የሚል ነገር እነሱ ማካፍለውናል ማለት ነው። እና ሁሉም ሰው ቢሆን ከችግር በኋላ ማግኘት ከችግር በኋላ ድሎት እንዳለ ማወቅ አለበት። ተስፋ መቁረጥ እንደሌለብን ነው ማለት ነው። እዚህ ጋር ከሄሉዬ እና ከማርክ እየተማርን ያለ ነው ማለት ነው። ሄሉ አሁን ያለችበት ሁኔታ በጣም ደስ የሚያሰኝ ነው ማለት ነው። ሄሉዬ በዚህ አጋጣሚ እንኳን ደስ አለሽ ልል ወዳለሁ ማለት ነው። እና ማንኛውም ሰው ቢሆን ባንዴ ተስፋ መቁረጥ የለበትም። ሁሉን ነገር እንዳሰብነው አይሆንም። እኛ የምንወደው ነገር ለኛ መጥፎ ይሆንና ፈጣሪ ከኛ ላይ ያነሳዋል እና በቃ እሱ የወደደልን ደግሞ መውደድ ግዴታችን ነው ማለት ነው ውድ ቤተሰቦቼ። እና ብዙ ነገሮችን እኛ ባሰብናቸው መንገድ አልሄድም ሲለን ምን በሽቅ ሰዎች አለን። ግን ደግሞ ፈጣሪ ለኛ ያሰበልን ነገር እንዳለ ማወቅ አለብን ማለት ነውና ሰላማችሁ ዝዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።